በጸባይ ነው ያለው። አልፈልግም ማለት ነው የሚሆን አልፈልግም እፈልጋለሁ። ሰላም ውዴ፣ ሰላምና ማኪቲው ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ እናንተ ቤተሰብ? ስራ፣ ትምህርት፣ በአጠቃላይ ህይወት እንዴት ይዟችኋል? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። መጣ ብዬ ደግሞ ጠፋሁባችሁ፣ በጣም ይቅርታ ጠይቃለሁ እና ዛሬ ብቻዬን መጥቻለሁ ቤተሰብ እና ደግሞ ቤት ነው ያለሁት እና ዛሬ ማዘርም ፕራንክ ላደርጋት ነው ማለት ነው። ማዘር ምሳ ከበላን ቡና ከጠጣን በኋላ እረፍት እያደረገች ነው እና ዛሬ የሚገርም ፕራንክ ነው ማደርጋት ቤተሰብ። ማዘሬን በጣም ነው ማከብራት እና ደግሞ እንዲህ ይሄ መስመር የለቀቀ ነገር ምናምን ሆኜ አላውቅም እና ዛሬ እንደዚህ ሲሆን ምን ትለኝ ይሆን? ፕራንኩን አልነግራችሁ፣ እሱን እስከ መጨረሻ አይታችሁ እንድትፈርዱ ነው የምፈልገው እና እስቲ ትዕግስቷን እፈታተነዋለሁ አልፈታተነው፣ እንደ እናትነቷ ትቆጣኛለች ወይስ ምንድነው ልታደርግ የምትችለው የሚለውን ነገር ማየት እፈልጋለሁ፣ እናንተንም ማሳየት እፈልጋለሁ ማለት ነው። እና ቤተሰቦቻችን ዛሬ ማዘርም ፕራንክ እናደርጋታለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እና ደግሞ ስለምታበረታቱኝም አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ደህና ናችሁ? እግዚአብሔር ይመስገን። ልጆቻችሁስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። ደህና ናቸው። ደህና ናቸው። እግዚአብሔር ይመስገን። አዎ እኮ ቆይ እሺ፣ አንዴ ልጄ የት ልትሄጂ ወጣሽ? አዝሚ ያለበት ነገር ነበር አንቺ። እሺ አንቺ አባቴን ያው ከማስፈቅድ አንቺ ስለምታውቂና አንቺን እንትን ስለምቀርብ ላስረዳሽ ብዬ ነው እና እንትን ያው ሽማግሌ ምናምን እስኪላክ ድረስ ባሌ ቤት ሄጄ ከዛ በኋላ ሽማግሌ እንዲላክ ነበረ። እንዴት እባክሽ ልጄ ባህሉ እንደዚህ ነው? እንዴት እንደዚህ ይሆናል? ባህል አለን እኮ ሽማግሌ መጥቶ ቀጠሮ ወስዶ በሰርግ ምናምን ነው የምትወጪው። እንዴት ይሄ እንዴት ያለ ነገር ነው ይሄ? አይደለም ማዛ አንቺ ልትከለኪኝ በፍጹም አይሆንም። እኔ እንደዚህ አይሆንም። ሄዳለሁ በፍጹም እኔ አይሆንም። ለአባትሽ ደውላለሁ፣ ነግረዋለሁ። ይሄ ምን አይነት ጉድ እንደሆነ በባህላችን በእኛ ባህል የሌለ ነገር ነው። ሄዳለሁ። አይሆንም በፍጹም አይደለም ማዘ በፍጹም አይሆንም እኮ ሽማግሌ ቆይ ባልና ይሄንን ያለሽ ቀድመሽ ነይ ብሎ እሱ ነው ባህሉን። ይሄን እንደዚህ ይደረጋል አይደለም እኮ ይኸውልሽ፣ እሱ የሆነ ነገር እስኪያሟላ ድረስ ባል ቤት ሄጄ ለመቀበል አይሆንም። አንቺ እኔ እንዳገባ ትፈልጊ? ታገቢያለሽ በስነ ስርዓት ተደግሶ በስነ ስርዓት ቤሎሽን ለብሰሽ በስነ ስርዓት ነው የምትወጪው። በፍጹም ይሄን ጉዳይ እኔ አልፈቅድም። ለአባትሽ ደውላለሁ እኮ ምን ሆነሽ ነው? አይሆንም በቃ አይሆንም። የእናትሽን ነገር ትሰሚያለሽ? አሰሚ በቃ እሱ እንዳያውቅ ብዬ እኮ ነው ለአንቺ አንቺ የልቤ ስለምትወጪ። በፍጹም ማታ እስከሚመጣ ጠብቂው፣ ካልሆነ ስልክ ደውላለሁ። እንዴት ነው የሚሆነው? እሱ እየጠበቀኝ ነው እኮ። አይሆንም በቃ አይሆንም በቃ አይሆንም። እንዴት እንደዚህ ይሆናል? አይሆንም በፍጹም። እኔ ሄዳለሁ። ኧረ ተይ ልጄ ተይ፣ ይሄ ጥሩ አይደለም። ተይ ታዲያ አንቺ እሺ አይሆንም። ባህል አይደለም በቃ የሀገራችን ባህል ወጉም አይደለም ይሄ። በቃ ምሰሚኝ ከሆነ ስሚ እኮ። ታዲያ እሺ አገባለሁ። ይልካል እኮ ሽማግሌ። በፍጹም ይሄ ማንም የጎረቤቶቻችን ልጆች እንደዚህ አድርገው እኔ አልሰማሁም፣ አላውቅም። የማውቀው ነገርም የለም። እኛ እንደዚህ ሰምተንም አናውቅም። ልጄ ምልሽን ስሚ። ይሄን ያለሽ ነገር ያለው ማን እንደሆነ እንግዲህ ይሄ ልክ ስራ አይደለም። በፍጹም እንደማይሆን በቃ ይሄሽ ልጅ አይደለሽም። በቃ ምትልኪውን ሽማግሌ አልቀበልም። ይሄንን ነገር አስቢ፣ ለ10 ደቂቃ አስበሽ ያለውን ነገር እንትን በይ። አይሆንም በፍጹም
እኮ እኔ እሺ አንቺ አፈቅጂም ለኔ በፍጹም አይሆንም። በቃ በሀገራችን ወግ ሽማግሌ ይመጣል ተቀብለን በስነ ስርዓት መሄድ ከፈለግሽም ሰርጉን ቶሎ ብለን አፋጥነን በሰርጉ መሰረት ትሄጃለሽ እንጂ ይሄ ሄደው ማምጣት የእነማን ልጆች ናቸው? እባክሽ ሄደው ወደ ቤት የመጡት እንጃ እኮ። እሺ አንቺ እሺ አባቴን አንቺ አስረጁ። እሺ ኧረ በስመ አብ። እሱማ እኛ ሰምተን ስለማናቅ የዚህ አይነት ወግ አላውቅም። እሱም ይቀበልሽ አይመስለኝም። እናንተ ማትፈቅዱ እኮ ነው። እሺ እኔ እሄዳለሁ። ኧረ እንዴት ሆነሽ ትሄጃለሽ? ተይ ልጄ ተይ እባክሽ፣ እየለመንኩሽ ነው። ተይ ባህሉን አታበላሽ። ተይ መሄድ እኮ ነገ ነው ይደርሳል። ስለዚህ ባህሉን አታበላሽ፣ በስነ ስርዓት ትሄጃለሽ። ተይ ልጄ። አንቺ እንዳገባ ትፈልጊያለሽ? እፈልጋለሁ፣ ግን ያሁን መሄድ ልክ አይደለም። እሺ ለሱ ደውለሽ እሺ ንገሪው ወይ እኔ እሄዳለሁ። ኧረ እኮ ስልክ ያቋረጥኩት እኮ መክሊት እኮ ሻንጣ ይዛ ልብስ ይዛ ባለቤት እየሄድኩ ነው ብላ ክው ብዬ ብታይ ልጅቷ ምንድን ነው የሆነችው ብዬ ከዚህ በኋላ ከእናንተ ጋር መደል አልፈልግም። ቆይ ተመልሼ እደውላለሁ። እኔ ይኸው በቃ ዘጊው ስልክ የምትፈልጉኝ ከሆነ ክብር የምትፈልጉ ከሆነ በቃ ሄዳለሁ ባሌ ጋር። ከኔ ጋር የምትጣሉት አይደል? የራሳችሁ ጉዳይ። ምን አደረኩኝ? ባህል የተባለ ሽማግሌ ቢልክ እንኳን አልሰጠውም። ለምንድን ነው የማትሰጪው? እኔ ባለቤቴ እጄ ለእናንተ መከበር የሀገራችን ባህል አይደለም። በቃ ሄዳለሁ እኔ በቃ ሄዳለሁ። ተመለሺ። ተይ ልጄ ተመለሺ። ተይ ግቢ፣ ወደ ቤት ግቢ። በይ አልፈልግም። እኔ አልፈልግም። መሄድ እፈልጋለሁ። ግቢ። አንቺ ለምንድን ነው የማትረጂኝ? ግቢ፣ ባህላችን አይደለም ይሄ። ግቢ፣ በባህላችን መሰረት ያለው ነገር እናወራለን። ለምንድን ነው የማትረጂኝ? መች ተረዳሽኝ? አንቺ እሄዳለሁ። ግቢ እያልኩሽ ነው። እንግዲህ እኔ ካዘንኩብሽ ጥሩ አይመጣም። ለምን ታዝኝብኛለሽ? እኔ ለእናንተ መከበር አይደለም? አይሆንም። ግቢ። ለምንድን ነው የምታዝኝብኝ አንቺ? የእኛ ባህል አይደለም። በባህላችን መሰረት ይሄ ነውር ነው። በቃ ነውር ነው። ይሄን ያለሽ እሱ ከሆነ እንደውም ልጄን አውጥቼ ለሱ አልሰጥም። ለምንድን ነው የማትሰጪው? ቢልክም አልቀበልም። እንደዛ የሚባል ነገር የለም። ግቢና ለሱ ስልክ ደውይ። የሚሆን ነገር አይደለም። ሄጄ አገባለሁ። በቃ ከዛ በኋላ ስርዓት አለው። የእኛ ኢትዮጵያውያን ስርዓት አለ። በቃ አይሆን ጌታ ሆይ ምን ልሁንሽ? አይሆን እኔ እናንተን ላስከብር ባልኩኝ ነው አንቺ። በፍጹም በቃ አይሆንም ብያለሁ። አይሆንም በቃ አይሆንም። ግቢ ወደ ቤት። ፌስታሉን አንሺ ፌስታሉን። ለምንድን ነው የምትቆጭኝ እንደዚህ? አሁን ልጅ ምን አይነት ጉድ! ባህላችን አይደለም። በቃ የኢትዮጵያውያን ባህል አይደለም። በቃ ይሄ ከባህል ውጪ ነው። እሺ አትሂጂ ነው የምትይኝ? ሽማግሌ ይላክ፣ በስነ ስርዓት በባህላችን መሰረት ትሄጃለሽ። ባህሉን አሁንም ማትጠብቁ ከሆነ ልጄን አያገኝም። እሱ አልሰጥም። በቃ ሰምተሻል አይደል? ተቀብለሻል? አዎ በቃ ይሄንን ስሚ። ፍራንክ ነው። ወይ ጉድ! እንደው አሁን ልጆች ፍራንክ አደረኩሽ። ይኸው ቤተሰቦቻችን፣ እናቴ እንዴት ናት? ጀግና ናት አይደል? ለኔ ተዋግታልኛለች። በእውነት አስደነገጥኩሽ? ምን የለውም እኮ በቃ እሺ ሂጂ ቢሆን የእውነት እንትን ትይ ነበር። በጣም በእውነት አይ በጣም እቀየማለሁ። በቃ አይሰምርም። ያንቺ እንትንም አይሰምርም። እውነት እንዴ እናት ያለችውን ልጆች እኔ በጣም ነው የደነገጥኩት። ለምን ባህሉ አይደለም እና በጣም ነው የደነገጥኩት። ግን እንደዛ ቢሆን ኖሮ በቃ እድሜ ልክ ተቆራርጠሻል ከኔ። የምርሽ ነው? እውነት ባህል አይደለም። ወልድ ምን ብል በፍጹም አላስገባም። በፍጹም በምንም ሽማግሌም አልቀበልም። ቤተሰብ ስሙልኝ እንግዲህ ባህላችን አይደለም ይሄ። እና ቤተሰብ ዛሬ ማሚን አግኝቻታለሁ ማለት ነው። ፍራንክ ተዋጥቶልኛል እንጂ
እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።